ሰው አያልቅስብህ እንዳታለቅስ፣ ሰው አያልቅስብህ ዘርህ እንዳይጠፋ፣ እድሜህ እንዳያጥር፣ ሁለቱንም ዓለም እንዳታጣ፣ በስጋህም የወዲያኛው ዓለም። ያለቀሰው ግን እንባው ነብስ። እንባ እሳት ነው። እንባ መዶሻ ነው። እንባ ሰይፍ ነው። አባቴ ልጅ ሆኜ እንባ የሰበረው አይጠገንም፣ እንባ የጣለው ትንሣኤ የለውም ይሉ ነበር። እንባ የሰበረው አያንሰራራም። አይገባኝም ነበር። ውሃ አይደለም ምን ማለታችሁ? እንዴት ነው የሚሰብረው? እንባ አረ ቃላት የለም። በእንባ የሚያመጣው ፍዳ፣ እንባ የሚያመጣው የሚያነደው እሳት አረ ቃላት የለውም፣ አይገለጥም። ሰው አታስለቅስ። የእናንተ ልጅ ያልገባህ እንዳትገባ። በምንም አይነት ታምር የሰው ላብ እንዳያልፍብህ። ደሞዝ ይብቃ። ስራ ላይ ያለካል። በምትሰራው በተመደብክበት ስራ ምክንያት ፈለገ ገንዘብ ቢያመጣ እንዳያጓጓ። አስራውቱን አውጣና ባርክልኝ በለው ፈጣሪ። በትምህርት ላይ ያላችሁት የልጅነት አእምሮ አይረሳውም። መልሱን የሰጠህ ልጅ ደረስኩበት እድሜ ያድርስህ መድኃኔዓለም። የእናተ ልጅ ለወግ ለማድረግ ያብቃህ። ጉቦ መማልጃ የተባለ ህሊና ይዘህ እንዳታል። ክፉ መዓትን የሚያመጣ እድሜ የሚያሳጥር ቤትን የሚያፈርስ ዘርን የሚያፈርስ ከባድ በደልና ግፍና ኃጢአት ነው። አይነ ልቦናው የጠፋ ሰው ይባላል እንዴ? እብድ አይሻልም? እብድ እኮ እሳት ብትሰጡት አይቀበልም። እሳት ብላ መኪና ሲመጣ ዞር የለም እንደ እብድ። አይነ ልቦና ያጠፋል። ምን ማለት ነው? ዕውቀቱን ይሰውራል። ልብ አድርጉ። ልክ ለዛ ለተመደበበት ቦታ የያዘው ዲግሪ የሚሆን ዲፕሎም ማስተሬትም ይሁን ተምሮ ለዚህ ክብር የበቃበትን ዕውቀት የሰጠውን አምላኩን እንዲያገለግል የተመረጠለትን ሕዝብ ንቆ ትቶ እግዚአብሔር የሚጠብቀውን ሕዝብ ትቶ ቃለ መሐላ ፈጽሞ የተቀመጠበትን ትቶ አገለግላለሁ ብሎ ትቶ ጉባን ከተቀበለበት ሰቀንድ ጀምሮ እርቃነ ስጋውን ነው ያለው።